እናንተ የጾም ኬክ እንደዚህ የሚጣፍጥ እንደሆነ ለምን ያልነገራችሁኝ? ብዙ ጊዜ ስሪሊን ትሉኛላችሁ፣ ግን ለመስራት በጣም ነው የምፈራው። ማይጣፍጥ ከሆነስ ማን ይበላዋል ብዬ ይጨነቅ ነበር። አሁን ግን በጣም ነው የጣፈጠኝ። ከዚህ በኋላም ነው የምሰራው። ሰላም እንኳን ልትቻለ በሰላም መጣችሁ። ስፕራይት ነው የምጠቀመው። ያው እንቁላልም ወተትም ስለማንጠቀም ስፕራይት ቆንጆ ያደርገዋል። የወተቱን ቦታ ይተካዋል ማለት ነው። አንድ ኩባያ ስፕራይት ተደረኩኝ፣ ግማሹንም ያህል ስኳር ደግሞ አንድ ሲኒ ያደረኩኝ። ስፕራይቱም ጣፋጭነት ስላለው ስኳር መብዛት አያስፈልግም። ጨው ሁሌ ጣፋጭ ሲሰሩ ጨው ማድረግ አትርሱ። ደቀቅ ያለ ጨው ነው ማድረግ ያለባችሁ። ዘይት ደግሞ ግማሽ ሲኒ የሚያህል አደረኩኝ። ቡና ሁሌ ካካው ኬክ ሰራ፣ ጥቁር ኬክ ሰራ ቡና አጠቀማለሁኝ። ግማሽ ሲኒ የሚያህል ቡና። ካካው ፓውደር ደግሞ ግማሽ ኩባያ ያደረኩኝ። አንድ ኩባያ ከግማሽ ፈርኖ ዱቄት፣ እናንተ እንደየዱቄታችሁ ያያችሁ ወንፊት ላይ አድርጋችሁ ነው መንፋት ያለባችሁ። ቫኒላ ትንሽዬና አንድ ሾርባ ማንኪያ ሞላ ያለ ቤኪንግ ፓውደር አድርጌ ነፋሁት። ኬክም ሁሉም ነገር ስትሰሩ ንፉ ውስጡ ለስላሳ ክፍት ያለ እንዲሆን ነው የሚያደርግላችሁ። እሱን ታዳርሱታላችሁ። ዱቄት እዚህ ጋር ከወፈረ ከቀጠነባችሁ እናንተ እንደየዱቄታችሁ እንደልኬታችሁ ያያችሁ ስሩ። እንደዚህ ወፈር አድርጌ ነው ተውኩት። ኬክ ስትሰሩ ደግሞ እኔ ከጠቃሜን ቲፕ ልንገራችሁ። ሊጣችሁን ወፈር አድርጋችሁ መተው። ቀጠን ብሎ ፓትራው ሞላ ስላደረገላችሁ ኬካችሁ ሙልት ያለ ይሆናል ማለት አይደለም። ወፈር ካለም በጣም ቆንጆና ለስላሳ ሆኖ ነው የሚወጣላችሁ። ፓትራችሁ ላይ ዘይትና ዱቄት በደንብ ካደረጋችሁ በኋላ እንደዚህ አየሩን በደንብ እየመታችሁ ታስወጡለትና ኦቭናችሁን ጋር ተደርጉና ከላይም ከታችም ሎክሼ ከ15 እስከ 20 ደቂቃ ያደረኩት እንደየ ኦቭናችሁ ይለያል። እያያችሁ አብስሉት። ላይ ለምናፈሰው ቸኮሌት ደግሞ አንድ ሲኒ ሞቅ ያለ ውሃ፣ 2 ማንኪያ ስኳር፣ እናንተ እንደየፍላጎታችሁ የቀመሳችሁ ጨምሩ። ካካው ፓውደር ደግሞ 1 ማንኪያ ሞላ ያለ፣ ትንሽዬ ጨው ለጣዕሙና ንስካፌ ካላችሁም ቡናም ካላችሁ ግማሽ ሻይ ማንኪያ ምታህል፣ ዘይት 2 ሽሮ ማንኪያ የሚያደርጋችሁ አዳርሳችሁ አንድ ላይ ትፈጩታላችሁ። ራሱ ፍር ብሎ የሚያምር ከለር ነው የሚያመጣላችሁ። ለዳቦም ቀበታችሁ መብላት ትችላላችሁ። ደስ የሚል ቸኮሌት ነው። የጾም ስለሆነ ነው እንጂ በውሃው ፋንታ ወተት ተጠቀሙ ደግሞ የበለጠ ነው የሚጣፍጠው። ከዛ ኬካችንን በሱ እንደዚህ ቅዝቅዝ ካለ በኋላ ነው ቸኮሌቱ የምታፈሱበት። ቢያንስ ከአንድ ሰዓት ማምቆየት ብላችሁ ቸኮሌታችሁን ታፈሳላችሁ። ሁሉም ቦታ ታደርሱታላችሁ። ላዩ ላይ ለዲኮር ሙዝ ነው ያደረኩት። እናንተ የፈለጋችሁትን ለውዝም የፈለጋችሁት ነገር ላይ ቶፒንግ ማድረግ ትችላላችሁ። እንግዲህ የሞከራችሁትም ካላችሁ ኮሜንት ላይ እየመጣችሁ አሳውቁኝ። ሞክሩት። ወዳችኋለሁ። ቻው